ሰላም ቀሚስ ለባሾች ክረምቱ እየመጣ ነው። ቀሚሶቻችንን ለክረምት ሳይበርደን እንዴት እንልበሳቸው የሚለውን በዛሬው ቪዲዮ እንቃኛለን። ማን ነው ቀሚስ ለክረምት አይሆንም ያለው? ቻናሉን ሰብስክራይብ በማድረግ እንጀምር። በተለያዩ ምክንያቶች እንደምታውቁት ሙሉ ቀሚስ፣ ጉርድ ቀሚስ፣ ረጅም ወይም ደግሞ አጭር ቀሚስ የምንለብስ ሴቶች የክረምቱ ዝናብ ሁሌ ሲመጣ እንግዲህ ያሳስበናል። ስለዚህ ብርድ ሳይነካን እንዲሁም ደግሞ ዝነጣችንን ሳይቀንስብን ቀሚሶቻችንን በእነዚህ 5 መንገዶች ስታይል እናድርግ። አንደኛ፣ ከቀሚሶቻችን ስር ሌጊንግ ወይም ደግሞ ስቶኪንግ በማድረግ እና ከላይ ኮት፣ ጃኬት በመደረብ የሚመቸንን የክረምት ጫማ ማድረግ እንችላለን። ሁለተኛ፣ ሹራብ ቀሚሶችን በረጅምም ባጭርም መጠቀም ወይም አብረን የምናደርገውን ጫማ ረጅም ቡትስ ማድረግ ወይም አጭር ቡትስ ማድረግ እንችላለን። ብዙ ዝናብ ያልጣለ ቀን ደግሞ በስኒከር ሁሉ ብናረገው ያዘንጠናል። ሶስተኛ፣ ፕሊትድ ስከርት ወይም እንደዚህ እንደምትመለከቷቸው ብትን ያሉ ጉርድ ቀሚሶች ካሉን በዚህ መልኩ መልበስና መዘነጥ እንችላለን። አራተኛ፣ ቀሚሶቻችን ላይ ሙሉ ያልሆኑ መደረቢያ መጠቀም ወይም ሰደርያ ነገር መደረብ፣ እንዲሁም ደግሞ እጅ የሌላቸው እነዚህን ቀሚሶች ከስር ወፍራም ነገር ከለበስን በኋላ ከላይ ቀሚሶቹን በመደረብ ስታይል ማድረግ እንችላለን። በጣም ያዘንጣሉ። አምስተኛ ደግሞ ለሙስሊም ሴቶች በሚመቻቸው አለባበስ በቀሚስም ሊሆን ይችላል፣ አባያም የምትለብሱ ቢሆን ወይም ሌላ አለባበስ ቢኖራችሁ ለክረምት እንደዚህ መዘነጥ ትችላላችሁ። ውድ ቤተሰቦቻችን አብረን ስለቆየን እናመሰግናለን። ሁል ጊዜ እንዲያምርብሽ የሚያደርጉ በየቀኑ የምትጠቀሚባቸው የፋሽን እና ስታይል መረጃዎች ይዘን እንመለሳለን። ልዩ የማማር ክረምት። ሰላም ቆይ።